በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንዴት ናችሁ ተወዳጆች? ደህና ናችሁ ወይ? እግዚአብሔር ይክበር ይመስገን፣ እኔ በጣም ደህና ነኝ። ይሄ ስለ ዜማ ዕቃዎች፣ ስለ መዝሙር፣ ስለ ግጥም፣ በአጠቃላይ ጥበብን በተመለከተ የምናወራበት መርሃ ግብራችን ነው። የመዝሙር ጊዜያችን ነው። ከዚህ በፊት በነበሩት መርሃ ግብሮች የተለያዩ የቅኝት አይነቶችና እንዴት ይህን ለመረዳት ደግሞ የመጀመሪያ የሆነውን ክሮማቲክ ስኬል ግንባታ እንዴት እንደሚገነባ በጥቂቱ እያየን እስከዚህ ፕሮግራም ድረስ አብረን ደርሰናል። ጌታ ቢፈቅድ ደግሞ ብንኖር ዛሬ ባቲ ሊዲያንን አብረን የምናይ ይሆናል ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በልዑል እግዚአብሔር ስም አሳስባችኋለሁ። ከዚህ በፊት በነበሩት ፕሮግራሞች ባቲ ሜጀር፣ ባቲ ማይነርን አይተናል። ከዛ በፊት ደግሞ ትስታ ሜጀር፣ ትስታ ሰከንድ፣ ትስታ ማይነርን አይተናል። ዛሬ በቅኝቶች ደረጃ ስድስተኛ ብዬ ያልኩትን ባቲ ሊዲያንን አብረን እናያለን ማለት ነው። አብራችሁን ስላላችሁ ደግሞም ስለምትከታተሉን በቅዱስ እግዚአብሔር ስም እጅግ አድርጌ ያሳስባለሁ። ባቲ ሊዲያን በብዙ ዘማሪዎችና የዜማ ዕቃ ተጫዋቾች ዘንድ ይሄ ባቲ ማይነር ብለው ይጠሩታል፣ ይሄንን ማለት ነው። ነገር ግን ባቲ ሊዲያን ተብሎ ደግሞ በትክክለኛ ሁኔታ ስሙ የሚታወቀው በዚህ ነው። ስለዚህ ባቲ ሊዲያን ይባላል። ይሄ ባቲ ሊዲያንን ዛሬ አብረን በደንቡ እናጠናለን፣ በደንቡ እንቃኛለን፣ በደንቡ እንማርበታለን ማለት ነው። ባቲ ሊዲያን ከባቲ ሜጀር እና ከባቲ ማይነር ያው ይለያያል። መለያየቱን የምታውቁት ክሮቹን እያፈረሳችሁ እየቃኛችሁ ደግሞ ሲ የነበረው ክር ሲ ሻርፕ ከሆነ ተለያይቷል ማለት ነው። ጂ ላይ የነበረው ኤ ካደረግነው ተለያይቷል ማለት ነው። ስለዚህ ባቲ ላይ በተለምዶ እኛ ሁለት አሉ ብለን የምናውቃቸው ያውም ደግሞ ስማቸውን አዘበራርቀን ነው የምናውቀው። በዚህ መሰረት እናንተም ከዚህ በኋላ የቅኝታቸውን ስም እንደምትጠሩ ባለሙሉ ተስፋ ነኝ። ባቲ ሊዲያን። ባቲ ሊዲያንን በቀላሉ ለማወቅ ከፈለጋችሁ የመጀመሪያው ምንድን ነው? ከትዝታ ማይነር ነው የምትነሱት። የባቲ ሊዲያን ሁለተኛው ክር የሚባለው የባቲ ሊዲያን ቀጥሎ ያለችው ክር ትዝታ ማይነር ትሆናለች ማለት ነው። ነችም ደግሞ ይሄው አስታዋዣለኝ የማይረሳ ከወደቁበት የሚያነሳ አይኑ በሌን የሚያየኝ ከአባት በላይ ነው የሰራኝ። ስለዚህ ትዝታ ማይነር ላይ ያለው አምስተኛው ክር ስሙ ምንድነው ማለት ነው? ባቲ ሊዲያን እንዳትረሱ። ትዝታ ማይነር ከሆነ ትዝታ ማይነር ላይ ያለው አምስተኛው ክር ምን ይሆናል ማለት ነው? ባቲ ሊዲያን ይሆናል ማለት ነው። አስተውሉ። ትዝታ ሜጀር ላይ ያለው ስያሜው ባቲ ማይነር ነው። ትዝታ ማይነር ላይ ያለው ደግሞ ስያሜው ባቲ ሊዲያን ነው። እደግመዋለሁ። ትዝታ ማይነር አምስተኛው ክር ላይ ያለው ባቲ ሊዲያን ነው። ትዝታ ሜጀር አምስተኛ ክር ላይ ያለው ባቲ ማይነር ነው ማለት ነው። እንዳትረሱ። ባቲ ሊዲያንን ለማግኘት ሁለተኛው ደግሞ አማራጭ ምንድን ነው? ባቲ ሜጀር ላይ ዘርግተን ከነበረው ዝርጋታ ባቲ ሜጀር ላይ የሶስተኛውን ክር ግማሽ ብቻ በመጨመር ባቲ ሊዲያን ማድረግ ይቻላል።
ባቲ ሊዲያንን ለመስራት ሁለተኛው አማራጭ ምንድነው? ከዚህ በፊት ባቲ ሜጀርን ዘርግተን ከነበርንበት ባቲ ሜጀር ስንጠቀምበት የነበረውን ሶስተኛው ክር ለምሳሌ ኤፍ ከነበረ ባቲ ሜጀር ላይ ከሲ ተነስተን ሶስተኛው ክር ኤፍ ከነበረ ኤፍን ግማሽ ብቻ ወደ ላይ በመጨመር ያንን ቅኝት ባቲ ሊዲያን ማድረግ ይቻላል። አሁን ባቲ ሊዲያንን ከሲ ጀምረን እንደተለመደው እስከ ዲ ሻርፕ ድረስ አብረን እንዘረጋለን። ከዛ ፊት እስኪ አንድ መዝሙር ዝም ብለን በዚህ ለማንጎራጎር እንሞክር። አሜን የአጥቢያ ኮከቤ በርልኝ ኢየሱስ አፌ ዝናህን ያውራ። አሜን የአጥቢያ ኮከቤ በርልኝ ኢየሱስ አፌ ዝናህን ያውራ። አለኝ ማወራው አለኝ ታላቅ ቃል ቅዱስ መንፈስ እንዳውሎ ይነጥቃል። ደመናም ባይኖር ማን ይወቅስሃል? ምድረ በዳውን አረስርሰሃል። አሜን የአጥቢያ ኮከቤ ክበርልኝ ኢየሱስ አፌ ዝናህን ያውራ። የዘይቱ ቀንድ ይዝላል ፊቴ ቅባል ለዛሬ ድላለ ቤቴ። በሩን ክፈቱ ይግባ ወዳጄ የነፍስ ነፍሷ የወይን ጠጅ። ይህ ባቲ ሊዲያን ላይ ነው አሁን እየዘመርኩት ያለሁት። በእርግጥ እንዲህ እኔ አብሬ ስዘምር ያ የተዘመረበት መዝሙር ባቲ ሊዲያን ላይሆን ይችላል። እርግጠኛ ሆኜ የምነግራችሁ ግን ይሄ ባቲ ሊዲያን ነው። ብዙ ጊዜ እኛ ዘማሪዎች ዘንድ ቅኝቶችን በትክክል ስለማንረዳ አንዱን ባቲ ሊዲያኑን በባቲ ሜጀር እንዘምራለን፣ ባቲ ሜጀሩን ደግሞ በባቲ ማይነር ላይ አድርገን እንዘምራለን። እያወቅነው ተረድተነው ስንዘምር አሁን የዘመርኩት ባቲ ሊዲያን ላይ ነው፣ አሁን የዘመርኩት ባቲ ሜጀር ላይ ነው እያልን ራሳችንን በዜማ እውቀት እያሳደግን ስንመጣ ግን ብዙ የቅኝት መረዳት ይኖረናል ብዬ አስባለሁ። እንበርታ፣ እንጠንክር፣ ይቻላል፣ እንችላለን። ባቲ ሊዲያን አብረን እንዘረጋለን። ሁለት ሙሉ ሙሉ ግማሽ፣ ሁለት ሙሉ ግማሽ። እደግመዋለሁ። ሁለት ሙሉ ሙሉ ግማሽ፣ ሁለት ሙሉ ግማሽ። ከሲ እንነሳለን፣ ሁለት ሙሉ እንጨምርበታለን። ሲ ላይ ሁለት ሙሉ ስንጨምር ኢ ይሆናል። አሁን ደግሞ ሙሉ እንጨምራለን ኢ ላይ። ኢ ላይ ሙሉ ስንጨምር ኤፍ ሻርፕ ይሆናል። አሁን ደግሞ ኤፍ ሻርፕ ላይ ግማሽ እንጨምራለን። ኤፍ ሻርፕ ላይ ግማሽ ስንጨምር ጂ ይሆናል። ጂ ላይ ሁለት ሙሉ እንጨምራለን። ጂ ላይ ሁለት ሙሉ ስንጨምር ቢ ይሆናል። በመጨረሻም ቢ ላይ ግማሽ እንጨምራለን። ቢ ላይ ግማሽ ስንጨምር መነሻችን ሲ ላይ እንደርሳለን። ከዚህ በመቀጠል ደግሞ የሲ ሻርፕን የዲ እና የዲ ሻርፕን አብረን እንዘርጋ። እንዴት ነው ያልኳችሁ? ባቲ ሊዲያን ሁለት ሙሉ ሙሉ ግማሽ፣ ሁለት ሙሉ ግማሽ አብረን እንዘርጋ።
C# ላይ 2 ሙሉ ሲጨመር ምን ይሆናል? አብረን እናሰላስል። C# ላይ ሙሉ ስንጨምርበት D# ነው። 1 ተኩል ስናረገው E ይሆናል። እኔ ያልኳችሁ ባቲሊዲያን 2 ሙሉ ጨምሩ ነው ያልኳችሁ። ስለዚህ C# ላይ 2 ሙሉ ሲጨመር የሚሆነው ምንድነው? F ይሆናል። F ላይ አሁን ሙሉ እንጨምራለን። F ላይ ሙሉ ሲጨመር G ይሆናል። G ላይ ደግሞ ግማሽ እንጨምራለን። G ላይ ግማሽ ስንጨምር G# ይሆናል። G# ላይ 2 ሙሉ እንጨምራለን። G# ላይ 2 ሙሉ ስንጨምር ምን ይሆናል ማለት ነው? C ይሆናል። መጨረሻ የምንጨምረው ግማሽ አይደል? C ላይ ግማሽ ስንጨምር C# ይሆናል ማለት ነው። አያችሁ? 2 ሙሉ ሙሉ ግማሽ 2 ሙሉ ግማሽ። አሁን ደግሞ የዲን አብረን እንዘረጋለን። ዲ ላይ 2 ሙሉ ሲጨመር ምንድነው የሚሆነው? ዲ ላይ 2 ሙሉ ስንጨምር F# ይሆናል። ሁለተኛዋ ክር F# ሆነች ማለት ነው። ወደ ሶስተኛዋ ክር እንሂድ። ምንድነው የሚጨመረው ከሁለተኛው ክር ወደ ሶስተኛው ክር? ሙሉ ብያችኋለሁ። ሁለተኛው ክር F# ነው። F# ላይ ሙሉ ሲጨመር ምን ይሆናል? G#። G# ላይ ደግሞ ግማሽ እንጨምራለን። G# ላይ ግማሽ ስንጨምር A ይሆናል። A ላይ ደግሞ 2 ሙሉ እንጨምራለን። A ላይ 2 ሙሉ ሲጨመር የሚሆነው C# ነው። በመጨረሻም ወደ ቦታችን ስንመለስ ግማሽ እንጨምራለን። C# ላይ ግማሽ ሲጨመር ምን ሆነ ማለት ነው? D ሆነ ማለት ነው። 2 ሙሉ ሙሉ ግማሽ 2 ሙሉ ግማሽ። በመጨረሻም የD# አብረን እንዘረጋለን። D# ላይ 2 ሙሉ ሲጨመር ምን ይሆናል? D# ላይ 2 ሙሉ ሲጨመር G ይሆናል። G ላይ ሙሉ ሲጨመር A ይሆናል። A ላይ ግማሽ ሲጨመር A# ነው። A# ላይ 2 ሙሉ ሲጨመር D ይሆናል። D ላይ ግማሽ ስንጨምር D# ይሆናል። ባቲሊዲያን በዚህ መሰረት ብትቃኙ በጣም ጥሩ ነው። 2 ሙሉ ሙሉ ግማሽ 2 ሙሉ ግማሽ በማድረግ አብራችሁኝ ስላላችሁ እጅግ አድርጌ አመሰግናለሁ። እስከዛሬ ድረስ የሰራናቸውን በድምጽ ያስረዳኋችሁን ደግሞ በዋይት ቦርድ ላይ በመጻፍና ለእናንተ ይበልጥ እንድትረዱ ለማድረግ እየሞከርኩ ነው ያለሁት። በሚቀጥለው ያሉትን 3 የዜማ አይነቶች አምባሰል ማይነር እና አምባሰል ሜጀር እንዲሁም አንቺ ሆዬ ለኔ 3ቱን በዚህ ሁኔታ ካስረዳኋችሁ በኋላ በጽሁፍ ደግሞ ባጭር ደቂቃዎች እስካሁን የተረዳናቸውን ለማስረዳት እሞክራለሁ ማለት ነው። አብራችሁኝ ስላላችሁ እጅግ አድርጌ አመሰግናለሁ። ክብር ሁሉ ለእግዚአብሔር ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰላም።